ሰላም ለሁላችሁ። እኔ ዶክተር ራጋቬንድራ ኮስጂ ነኝ። በአፖሎ ሆስፒታሎች ጁቢሊ ሂልስ ሃይደራባድ የሚሰሩ የማይክሮሰርጀሪ አንድሮሎጂስት፣ ዩሮሎጂስት እና የወሲብ ሕክምና ስፔሻሊስት ነኝ። ዛሬ ስለ ፊሞሲስ ልናገር እፈልጋለሁ። ይህም በብዙ ሰዎች ከህፃናትነታቸው እስከ ወጣትነታቸው ድረስ የሚታወቀው በጣም የተለመደ ምክንያት ነው። በመሰረት ፊሞሲስ ማለት ምንድን ነው? ፊሞሲስ ማለት በየአካሉ ራስ የፔኒስ ራስ ላይ የሚገኝ ነገር ነው። ይህንም ግላንስ ፔኒስ ብለን እንጠራዋለን። በተለምዶ ፎርስኪኑ በቀላሉ ወደ ኋላ ይመለሳል። ከፔኒስ ራስ ላይ ያለውን ፕሬገስ ወደ ኋላ ማመለስ ችግር ካጋጠማችሁ ይህንን ግላንስ ብለን እንጠራዋለን። እኛም ይህን ፊሞሲስ ብለን እንጠራዋለን። ስለዚህ በመሰረት የፕሬኪቲያል ቆዳውን ወይም የቆዳውን ራስ ወደ ራሱ ማመለስ ችግር ነው። ስለዚህ ይህ ፊሞሲስ ነው። የፊዚዮሎጂካል ፊሞሲስ የተባለ አንድ ነገር አለ። ይህም ለህፃናት በሚኖረው ምክንያት ነው። ይህ የፊዚዮሎጂካል ፊሞሲስ እስከ 4 ወይም 5 ዓመት ዕድሜ ድረስ ሊኖር ይችላል። በቀጥታ ከዚያ በኋላ የሚኖሩት ሃይዳሽኖች ይፈታሉ እና ሁኔታው ወደ መደበኛ ይመለሳል። እንደገና ካለ ግን ይህን የመደበኛ ፓቶሎጂካል ፊሞሲስ ብለን እንጠራዋለን። እንግዲኛ ይህ በየት ቦታ የተለመደ ነው? ይህ ፊሞሲስ በድርብ ሁኔታ በስኳር በሽተኞች ዘንድ የተለመደ ነው። በተለይም ህንድ እንደ የስኳር በሽታ ማዕከል ስለሆነ ብዙ የታካች በሽተኞች የፋንጋስ በአካል በሽታ ይያዙ ይችላሉ። ይህንም ባላኑፖስታይቲስ ብለን እንጠራዋለን። ይህም ማለት በፔኒስ ራስና በፕሪከሻል ቆዳ ላይ በሽታ ሲኖር ነው። ቀስ በቀስ ወደ ጠባብ ሸለፈት ይመራል። ስለዚህ የቆይታ ባላኑፖስታይቲስ ወደ ፊሞሲስ የሚወስደው የተለመደ ሁኔታ ነው። በአንዳንድ ሰዎች ዘንድ የህፃናትነት ፊሞሲስ እንደተጀመረው እንዲሁ ይቆያል። ይህ የተወለደ ፊሞሲስ ነው። ነገር ግን በአንዳንድ ሰዎች ዘንድ በአንዳንድ ጉዳት ወይም በተደረሰበት ጉዳት ምክንያት ይቀጥላል። ሌላ የቆይታ የተቃጠለ ሁኔታ አለ። ይህንም ቢሾ ባላናይቲስ ሴሮቲካ ኦብሊተራንስ ብለን እንጠራዋለን። ይህም ወደ ፊሞሲስ ሊወስድ ይችላል። በእጅጉ በርቷ የሚከሰቱ ሁኔታዎች ውስጥ ሌሎች የግንኙነት ጉዳቶችም አንዳንድ ጊዜ ወደ ፊሞሲስ ሊወስዱ ይችላሉ። እንግዲኛ የፊሞሲስ አጋጣሚ እንዴት እንደምንለይ እንችላለን? በቀላሉ ነው። ተጨማሪ ምርመራ አያስፈልግም። ዶክተሩ ይመርመራችሁ ይሆናል። በምርመራ ላይ ከፍተኛ ችግር በመቀነባበር የተከለከለ ከሆነ ይህ የፊሞሲስ ምልክት ለመሆኑ በቂ ነው። የፊሞሲስ በተለያዩ ደረጃዎች ይገኛል። በመጀመሪያው ደረጃ ቀላል ችግር ይኖረዋል፣ እኛም ማቀነባበር እንችላለን እና እሱም እንደ ቀለበት ይሆናል። በሁለተኛው ደረጃ ደግሞ ይመለሳል እና የፊኑን ግማሽ ይሸፍናል። በሶስተኛው ደረጃ ደግሞ በጣም ከባድ ችግር በማቀነባበር ይኖረዋል፣ በግማሽ ክፍሉ ብቻ ይቻላል። በአራተኛው ደረጃ ግን ፎርስኪኑን ፈጽሞ ማቀነባበር አይቻልም። ስለዚህ የፊሞሲስ በተለያዩ ደረጃዎች ይገኛል። ስለዚህ አንዳንድ ሰዎች በምርመራ ጊዜ ፈጣን ቢመስሉም ችግሩ ግን በግንኙነት ጊዜ ብቻ ይታያል። የፊኑ ሲቆም በዚያ ጊዜ ይጠመዳል እና በዚያ ጊዜ የግንኙነት ህመም ይደርሳቸዋል። በእነዚህ ሰዎችም ተጨማሪ ህክምናዎች ሊያስፈልጋቸው ይችላል። እንግዲህ ፊሞሲስን እንዴት እንደምንደርስበት? እንደ አብዛኛው በህክምና ላይ ያሉ ታካሚዎች ይህ ፊሞሲስ ካልታከማቸው የተደጋጋሚ የሚሆኑ የሽንት መንገድ በሽታዎችን ሊያመጣ ይችላል እና በዚያ አካባቢ ቀድሞ የሚቆይ የህመም ስሜት ይኖራል። ሁሉም ወንዶች በፎርስኪኑ በታች ስሜግማ ይሰበሰባሉ። ያ ነጭ ንጥረ ነገር ብቻ ነው። ብዙውን ጊዜ ራሳቸውን ይንሱ ነበር ከተመለሰላቸው። ግን ከፎርስኪኑ በጣም ተጭኖ ከሆነ ያ ስሜግማ ማንጸደድ አይችሉም። ስለዚህም ወደ በሽታዎች ይወስዳል። እጅግ በርቷ የሚከሰት ይሆናል። ይህ በቆየ የተባበሰ አባላዊ ችግር ወደ የፊደል ካንሰር ሊያመጣ ይችላል። ስለዚህ ፊሞሲስ ካለ ቀላል ከሆነ አንዳንድ ሰዎች ራሳቸው የተረጋገጡ ከሆኑ ሊተጎት ይችላሉ። አለበለዚያ በአብዛኛው ታካሚዎች ዘንድ ፊሞሲስ ማስተካከል ያስፈልጋል። እንግዲህ ፊሞሲስን ለማስተካከል የሚጠቀሙት በተለያዩ መንገዶች ምንድናቸው? እንደተለመደው ሲርከምሲዮን የፎርስኪኑን አንዳንድ ክፍል ማስወገድ እንችላለን። ይህንም ስሊግ ቴክኒክ ብለን እንጠራዋለን። እና የቅርብ ጊዜ ልማት የሆነው ደግሞ በስቴፕለር ሲርከምሲዮን ማካሄድ ነው። ሌሎች አማራጮች ደግሞ ሰዎች በመስመር ላይ ሲፈልጉ የላዘር ሲርከምሲዮን ስለሚባል ይሰማሉ። ነገር ግን በላዘር ሲርከምሲዮን ምንም ትልቅ ልዩነት የለም። በቀስተ ሰይፍ ሳንቆም ላዘሩን ብቻ እንጠቀማለን። ይህም ትንሽ ደም መፍሰስ እንዲቀንስ ይረዳል። ካልሆነ ደግሞ መሰፋፋት አለብን። ስለዚህ ወደ በርካታ አማራጮች ሲመጣ ተለመደው ወይም ስሊግ ቴክኒክ ይሁን ወይም ላዘር ወይም ስቴፕለር ሲርከምሲዮን ይሁን በአይነቱ የሚታወቀው የስቴፕለር ሲርከምሲዮን በውበት የተሻለ ውጤትና ፈጣን መድኃኒት ያሳያል። ስለዚህ በታካሚ ፍላጎት መሰረት ሁሉንም አገልግሎቶች እናቀርባለን። የሚፈልጉትን ማንኛውንም ሊመርጡ ይችላሉ። ምናልባት እነዚህን ችግሮች ከሚያጋጥሙ ከሆነ አንድሮሎጂስት ወይም ዩሮሎጂስት መጎብኘት ይችላል። አመሰግናለሁ።